የአሜሪካው ፕሬዝዳንት ዶናልድ ትራምፕ ባህር ኃይላችን በወሽመጡ ላይ የተጠመዱ የባህር ላይ ፈንጂዎችን የማጽዳት ስራ ሊጀምር ነው። ይህንን ስናደርግ ግን በመርከቦቻችን ላይ ጥቃት ለመሰንዘር የሚሞክር ማንኛውም አካል መዳረሻው ሲኦል ይሆናል ሲሉ አስጠነቀቁ። ኢራኑ የፓርላማ አፈ ጉባኤ መሐመድ ባግሄር ጋሊባፍ ደግሞ ማንኛውም መርከብ በሆርሙዝ ወሽመጥ ላይ ሲያልፍ ክፍያ ለኢራን ይፈጽማል ማለታቸውን ተከትሎ ትራምፕ የመተላለፊያ ክፍያውን የፈጸመ ማንኛውም መርከብ እኛ እንዲያልፍ አንፈቅድለትም ብለዋል። ዝርዝሩ በቀዳሚነት ወደ እናንተ ይደርሳል። በደቡብ ሊባኖስ ድንበር በተፈጸመ መጠነ ሰፊ ወታደራዊ ጥቃት በእስራኤል ወታደሮች ላይ በቅርብ ጊዜ ውስጥ ታይቶ የማይታወቅ ከፍተኛ የሰውና የንብረት ጉዳት መድረሱ ተገለጸ። ወታደሮቹ በደቡብ ሊባኖስ በሚገኙ አይናታ፣ አልኩዛሃና አይታሩን መንደሮች አካባቢ በማራካሽ ታንኮች የታጀበ የምድር ላይ ጥቃት ለማካሄድ በሚሞክሩበት ወቅት የሂዝቦላ ተዋጊዎች ባልታሰበ ሁኔታ ጥቃት ሰንዝረዋል ተብሏል። ይህንንም ታደምጡታላችሁ። የማለዳ ግሎባል ቤተሰቦች እኚህን መረጃዎች ወደ እናንተ እናደርሳለን። ቻናላችንን ሰብስክራይብ፣ ቪዲዮን ላይክ ማድረግ አይዘንጉ። ሰናይ ቆይታ። በፓኪስታን ዋና ከተማ ኢስላማባድ አሜሪካን ወክለው ድርድሩን እየመሩ የነበሩት የአሜሪካ ሁለተኛው ሰው ፕሬዝዳንት ጄዲ ቫንስ እዛው ከኢስላማባድ በሰጡት መግለጫ ለ21 ሰዓታት በከፍተኛ ውጥረት ስናካሄደው የነበረው ድርድር ያለምንም ስምምነት ተጠናቋል ሲሉ አሳወቁ። ምክትል ፕሬዝዳንቱ በሰጡት መግለጫ ዋሽንግተን ቀይ መስመሮቿን በማሳወቅ ምርጥ ያለችውን አማራጭ ብታቀርብም ኢራን ግን የቀረበላትን ቅድመ ሁኔታዎች ሳትቀበል ቀርታለች ብለዋል። በተለይም በኒውክሌር ጦር መሳሪያ ጉዳይ ከኢራን ወገን ምንም አይነት አዎንታዊ ቁርጠኝነት አለመታየቱን የጠቀሱት ቫንስ ስምምነት ላይ ያለመደረሱ ከአሜሪካ ይልቅ ለኢራን እጅግ መጥፎ ዜና ነው ብለዋል። የአሜሪካ ልዑክ ቡድንም ያለምንም ውጤት ወደ ሀገሩ እየተመለሰ መሆኑን ይፋ አድርገዋል። ኢራንን ወክለው ድርድሩን የመሩት የኢራን የጊዜው ቁልፍ ሰው መሐመድ ባግሄር ጋሊባፍ በኤክስ ገጻቸው ላይ ከድርድሩ በፊት ኢራን ቀና ልቦናና ፍላጎት ነበራት። ከዚህ በፊት ያደረግናቸው ከሁለቱ ጦርነቶች ያለን ልምድ በአሜሪካ በኩል እምነት የለንም። ባለፈው በ40 ቀናት የኢራን ብሔራዊ መከላከያ ሰራዊት የተገኘውን ውጤት ለማስቀጠል የምናደርገውን ጥረት ለአፍታ እንኳን አናቆምም ብለዋል። በፓኪስታን ኢስላማባድ ሲካሄድ የነበረው የአሜሪካና የኢራን የሰላም ድርድር ያለ ስምምነት መጠናቀቁን ተከትሎ ፕሬዝዳንት ዶናልድ ትራምፕ የአሜሪካ የባህር ኃይል በሆርሙዝ ወሽመጥ ላይ የባህር ላይ እገዳ እንዲያደርግ ትዕዛዝ አስተላልፈዋል። ፕሬዝዳንቱ ባህር ኃይላችን በስትራቴጂካዊ የሆርሙዝ ባህር ወሽመጥ ላይ የባህር ላይ እገዳ እንዲያደርግ ትዕዛዝ ሰጥቻለሁ ብለዋል። ኢራን የኒውክሌር መርሃ ግብሯን ለማቆም ፈቃደኛ ባለመሆኗ አሜሪካ ወደ ወሽመጡ የሚገቡና የሚወጡ ማንኛውም መርከቦችን እንደምትቆጣጠር ትራምፕ በትሩዝ ሶሻል ማህበራዊ ሚዲያ ገጻቸው ገልጸዋል። ድርድሩ ላይ ሁለቱ ወገኖች በኒውክሌር የማበልጸግና በሆርሙዝ ቁጥጥር ዙሪያ ባለመስማማታቸው ድርድሩ ተቋርጧል። የአሜሪካ ባህር ኃይል በወሽመጡ የተጠመዱ የባህር ላይ ፈንጂዎችን የማጽዳት ስራ እንደሚጀምር የተገለጸ ሲሆን በአሜሪካ መርከቦች ላይ ጥቃት የሚሰነዝር ማንኛውም አካል መዳረሻው ሲኦል ይሆናል ሲሉ ትራምፕ አስጠንቅቀዋል። አሜሪካና ኢራን በፓኪስታን ድርድር ላይ ከመጀመራቸው አስቀድሞ የኢራን ፓርላማ አፈጉባኤና የድርድሩ መሪ መሐመድ ባግሄር ጋሊባፍ ሁለት ቅድመ ሁኔታዎች አሉን። አንዱ መርከቦች በሆርሙዝ ወሽመጥ ሲያልፉ ለኢራን የመተላለፊያ ክፍያ መክፈልና ጭነታቸውን ማሳወቅ እንዲሁም ለክፍያው የኢራን ባንክ ላይ አካውንት መክፈት አለባቸው ብለው ነበር። ለዚህ ጉዳይ አስተያየታቸውን የሰጡት ፕሬዝዳንት ዶናልድ ትራምፕ ህገወጥ የመተላለፊያ ክፍያውን የፈጸመ የትኛውም መርከብ እንዲያልፍ አንፈቅድለትም ብለዋል። ትራምፕ አክለውም በእኛ ላይ ወይም በሰላማዊ መርከቦቻችን ላይ የሚተኩስ ማንኛውም ኢራናዊ ማዕት ይወርድበታል ሲሉ አስጠንቅቀዋል። የሆርሙዝ ወሽመጥ በአሜሪካ ባህር ኃይል በአጭር ጊዜ ውስጥ እንደሚዘጋም ፕሬዝዳንት ዶናልድ ትራምፕ አስታውቀዋል። የአሜሪካው ምክትል ፕሬዝዳንት ጄዲ ቫንስ ድርድሩን አጠናቀው ወደ ሀገራቸው በመመለስ ላይ ሳሉ ለኢራን የመጨረሻውና ምርጡን አማራጭ አቅርበናል፣ ውሳኔው የነሱ ነው ብለዋል። ሌላኛው ትራምፕ ከሲኤንኤን ለተነሱላቸው ጥያቄ ከባድ ማስጠንቀቂያ የሰጡበት ጉዳይ ቻይና ነች። ቻይና የጸረ አውሮፕላን ሚሳኤሎችን ለኢራን እያቀረበች ነው የሚል የስለላ መረጃ ወጥቷል ተብለው የተጠየቁት ትራምፕ ትክክል ነው፣ ነገር ግን ቻይና አደገኛ መዘዝ እንደሚመጣባት ላሳውቃት እወዳለሁ ብለዋል። ይህንን መረጃ የሚያጠናክር መረጃም ዛሬ ከወደ ኢራን ተሰምቷል። በዚህ ሰዓት የቻይና ቁልፍ አጋር የሆነችውን የኢራኑ ፕሬዝዳንት መሱድ ፔዜሽኪያን ከቭላዲሚር ፑቲን ጋር በስልክ በተወያዩበት ወቅት አመስግነዋል። ሞስኮ ለኢራን ሕዝብ ላደረገችው ሰብአዊ እርዳታም አድናቆታቸውን ገልጸዋል። ሩሲያ የአሜሪካ የጦር መርከቦችና የጦር ሰፈሮቻቸውን ኢላማ ልየታ ለኢራን የቀጥታ የሳተላይት መረጃ ሰጥታለች የሚሉ መረጃዎች ወጥተው ትራምፕ እኛ ዩክሬን ላይ እንዳደረግነው እነሱም እያደረጉ ነው የሚል መልስ መስጠታቸው ይታወሳል። በደቡብ ሊባኖስ ድንበር አካባቢ በተፈጸመ መጠነ ሰፊ ወታደራዊ ጥቃት በእስራኤል ወታደሮች ላይ ከቅርብ ጊዜ ታይቶ የማይታወቅ ከፍተኛ የሰውና የንብረት ጉዳት መድረሱ ተገለጸ። የእስራኤል ወታደሮች በደቡብ ሊባኖስ በሚገኙት አይናታ፣ አልኩዛሃ፣ አይታሩን መንደሮች አካባቢ በታንኮች የታጀበ የምድር ላይ ጥቃት ለማካሄድ በሚሞክሩበት ወቅት የሂዝቦላ ተዋጊዎች ባልታሰበ ሁኔታ ጥቃት ሰንዝረዋል ተብሏል።
ተዋጊዎቹ በታንኮች ላይ 3 እጅግ ዘመናዊ የታንክ አጥፊ ሚሳኤሎችንና የሞርተር ጥይቶችን በመተኮስ ጥቃቱን የጀመሩ ሲሆን በዚህም 3 የታንክ አሃዶች ሙሉ በሙሉ መውደማቸው ተዘግቧል። የዓይን እማኞችና የወጡ መረጃዎች እንደሚያመላክቱት አንደኛው ታንክ ውስጥ የነበሩ ወታደሮችና አጃቢዎች ሙሉ በሙሉ በቦታው ሲገደሉ፣ በቀሪዎቹ 2 ታንኮች ውስጥ የነበሩት ደግሞ በአቅራቢያው በሚገኝ ቤት ውስጥ ለመጠለል ተገደዋል። ይሁን እንጂ ተዋጊዎቹ ወደ ቤቱ በመጠጋትና ተጨማሪ ሚሳኤሎችን በመተኮስ ከቅርብ ርቀት የፊት ለፊት ውጊያ ማካሄዳቸው ተገልጿል። በአካባቢው የነበሩ የእስራኤል የጦር ሰፈሮችና የመድፍ ኃይሎች ተከቦ የነበረውን ኃይል ለማስለቀቅ ከፍተኛ ተኩስ ቢከፍቱም የተዋጊዎቹ ስልታዊ እንቅስቃሴ የአስቸኳይ ጊዜ እርዳታ ሰጪ ሄሊኮፕተሮች ወደ ስፍራው እንዳይጠጉ አግዶ ቆይቷል ተብሏል። እንደ እስራኤል ሚዲያዎች ገለጻ በዚህ 4 ሰዓታት ከፍተኛ ውጊያ 12 ወታደሮች ተገድለዋል። ከ24 በላይ ወታደሮች ደግሞ ከባድ፣ መካከለኛና ቀላል የመቁሰል አደጋ ደርሶባቸዋል ተብሏል። ነገር ግን ከደረሰው ጥቃት አንጻር የሟች ቁጥሩ ከፍተኛ እንደሆነ እየተገመተ ነው። የቆሰሉትንና የሟቾችን አስክሬን ለማጓጓዝ በርካታ ወታደራዊ አምቡላንስ ሄሊኮፕተሮች ወደ ራባም፣ ናሃሪያና ዚቭ ሆስፒታሎች ሲመላለሱ እንደነበር የድንበር አካባቢ ነዋሪዎች ገልጸዋል። የማለዳ ግሎባል ቤተሰቦች መረጃዎቻችን ይህንን ይመስሉ ነበረ። ቻናላችንን ሰብስክራይብ፣ ቪዲዮአችንን ላይክ ማድረግ አትዘንጉ። ቸርን ሰንብት።